ትላንትና የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን ነግሬያችሁ ነበር። ይህን ነገር ሲያወሩት የነበሩት ትላንትና ቤንጃሚን ኔታንያሁ፣ ሌሎች የእስራኤል ባለስልጣናትና ዶናልድ ትራምፕ ነበሩ። በኢራን በኩል ምንም ማረጋገጫም ሆነ መግለጫ አልተሰጠም ነበር። ነገር ግን አሁን ከደቂቃዎች በፊት እንግዲህ የኢራን ስቴት ሚዲያ ወይም ደግሞ የኢራን የመንግስት ሚዲያዎች እንግዲህ አያቶላ አሊ ካሚኒ መሞታቸውን አረጋግጡ። ኢራንም እንዳለችው ከሆነ ቅዳሜ ጠዋት ላይ ቢሮቸው ውስጥ ሆነው ስራ በመስራት ላይ ባነበሩበት ወቅት ላይ በተፈጸመ ጥቃት ነው ህይወታቸው ያለፈው። የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጇል፣ ወይም ደግሞ 40 ሞርኒንግ ዴይስ ታውጇል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። ከዛ በተጨማሪ ደግሞ ትምህርት ለአንድ ሳምንት በኢራን ውስጥ የሚዘጋ ይሆናል። ከኢራን በተጨማሪ ደግሞ ኢራቅ ውስጥ የሚገኙ ባርሳ፣ ካርባላ፣ ናጃፍ እና ሌሎች 7 ፕሮቪንሶች አንዳንድ ቀን የሀዘን ቀናት አውጇል። ሰበር ዜና! ልጃቸው ስልጣኑን መረከቡ በዚህ ሰዓት እየተነገረ ይገኛል። የአሊ ካሚኒ ወንድ ልጅ የሆኑት ሞጂታባ አሊ ካሚኒ በዚህ ሰዓት ስልጣኑን መረከቡ ነው እየተነገረ የሚገኘው። እንደሚታወቀው አያቶላ አሊ ካሚኒ እንግዲህ ቁጥራቸው 6 የሚሆኑ ልጆች እንዳላቸው ይታወቃል። ትልቁ ወንድ ልጃቸው ሞጂታባ አሊ ካሚኒ እንግዲህ በዚህ ሰዓት ስልጣኑን መቆናጠጡ ነው እየተነገረ የሚገኘው። የአሊ ካሚኒ ልጆች ሴት ልጁን ጨምሮ ማለት ነው፣ እንዲሁም ደግሞ የልጁ ባሎችን ጨምሮ በርካታ ልጆቻቸው አብሯቸው በስልጣን ውስጥ እንደሚገኙ እንዲሁም ደግሞ ስራቸው ላይ እንደሚሳተፉ ሲነገር እንደነበረ የሚታወስ ነገር ነው። በዚህ ሰዓትም እንግዲህ የኢራን እንዲሁም ደግሞ የተለያዩ ሚዲያዎች እየዘገቡ እንደሚገኘው ልጃቸው ሞጂታባ ስልጣኑን መረከባቸው ነው እየተነገረ የሚገኘው። አሜሪካ እንግዲህ ቀደም ብሎ መሞታቸውን ካረጋገጠች በኋላ በ24 ሰዓታት ውስጥ የስልጣን ሽግግር ይደረጋል፣ እንዲሁም ደግሞ ለኢራናውያን የአያቶላ አሊ ካሚኒ መሞት ትልቅ እድል ነው ሲሉ ጭምር ሲናገሩ እንደነበረ ይታወቃል። ነገር ግን አሜሪካ የኢራንን የስልጣን ሽግግር ወይም ደግሞ የኢራንን መንግስት የመሰየም እቅድ እንዳላት እንዲሁም ደግሞ ፍላጎት እንዳላት የሚታወቅ ነገር ነው። ይህንን ስልጣን ወይም ደግሞ የስልጣን ሽግግር ይቀበሉታል የሚለው ነገር እንግዲህ በርካቶችን እያነጋገረ ነው የሚገኘው። በዚህ ሰዓት ግን የአያቶላ አሊ ካሚኒ ልጅ የሆኑት ሞጂታባ ስልጣኑን መረከባቸው ነው እየተነገረ የሚገኘው። አዳዲስ መረጃዎችን በፍጥነት ይዤላችሁ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ሰበር ዜና! ቻይና ከኢራን ዜጎቿ በአስቸኳይ ለቀው እንዲወጡ በዚህ ሰዓት ማሳሰቢያ ሰጥታለች። ቻይና ብቻ አይደለችም፣ እንግሊዝና ጀርመንን ጨምሮ በርካታ የአውሮፓ ሀገራት በአስቸኳይ ባገኙት አማራጭ ሁሉ ኢራንን ዜጎቻቸው ለቀው እንዲወጡ እያስጠነቀቁ ይገኛሉ። ቱርክ ደግሞ ሙሉ ለሙሉ ወደ ኢራን የምታደርገው በረራ በዚህ ሰዓት ያቋረጠች ሲሆን እስራኤል ዛሬ ቀን ሙሉ በመሬቱ ስር የሚገኙ መጠለያዎችን ዜጎቿ ወደዛ ለመግባት እንዲዘጋጁ ስታሳስብ ውላለች። አሜሪካ በባግዳድ የሚገኙ ሰራተኞቿና ዲፕሎማቶቿን አስወጥታለች። በርካታ የአሜሪካ የጦር ጀቶች በጆርዳንና በእስራኤል መንደርደሪያዎች ላይ ዝግጅታቸውን ጨርሰዋል። የአየር ላይ ነዳጅ መሙያዎችም ዝግጅታቸው ጨርሰዋል። ዓለም ላይ ትልቁ የተባለው የጦር መርከብን በዚህ ሰዓት እስራኤል ደርሷል። የእስራኤል የአየር መቃወሚያ የሚተኩሱ ወታደሮችን ቦታቸውን እንደያዙ ተነግሯል። የኢራን እነዛ መታተኛ ሚሳኤሎች የሚወነጨፉበት ቦታም አመቻችተው ቦታቸውን ይዘዋል። የአሜሪካ የጦር መርከቦችና ወደ እስራኤል የሚተኮሱ ሚሳኤሎችን በዚህ ሰዓት ዝግጁ እንደተደረጉ እየተነገረ ይገኛል። እንግዲህ የመካከለኛው ምስራቅ ውጥረት ባንዴ ተቀጣጥሏል ማለት ይቻላል። በዚህ 24 ሰዓት ውስጥ እንግዲህ አዲስ ነገር ሊኖር ይችላል ወይም ደግሞ ጦርነት ሊኖር ይችላል እየተባለ ከየአቅጣጫው መግለጫ እየወጣ ይገኛል። አዳዲስ ነገሮች ሲመጡ አደርሳችኋለሁ። ኮንቴንት ተመቷል። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።